29 ጌሪ አብዛኛውን ሕይወቱን ክርስቲያን ነበር። ነገር ግን በሕይወቱ ምንም አይነት ደስታ አላጋጠመው። እንደውም ነገሮች ከጊዜ ወደ ጊዜ እየተባባሱ መጡ። በመንፈስ ቅዱስ ጽኑ እምነት ያለማቋረጥ የተጨናነኩ ያህል ይሰማኛል። በሕይወቴ ውስጥ ስላሉ ኃጢአቶች የበለጠ እየተገነዘብኩ ሲሄድ ተስፋ ቆረጥኩ ሲል ተናግሯል። እዚህ የምንነጋገረው ስለ ምን አይነት ኃጢአት ነው ጌሪ ስል ጠየቅኩት። ደህና ሁሉም ነገር የፍትወት ሐሳብ፣ ራስ ወዳድነት፣ ቀኑን ሙሉ ብዙ ነገሮችን ተነካክቻለሁ እና ነገሩ እዚህ አለ፣ በዚህ መንገድ መሆን እንደሌለበት አውቃለሁ ሲል በተስፋ መቁረጥ ስሜት ተናግሯል። በቢሮአችን ውስጥ ክርስቲያን የሆነች ሴትም አለች። እሷን ባየው ቁጥር ግን በደስታ ትሞላለች። እሷ በጸጋ ላይ አተኩራለች እና እኔ በኃጢአቴ ላይ ብቻ የማተኩር ይመስለኛል። ሆኖም ሁለታችንም ተመሳሳይ ነገር እናምናለን አይደል? እንደሷ የበለጠ መሆን እፈልጋለሁ፣ ግን እንዴት እንደሆነ አላውቅም። በራስህ ጸጋ ላይ የበለጠ ለማተኮር አስበሃል ስል ጠየቅኩ። እፈልጋለሁ፣ ግን መንፈስ ያለማቋረጥ ሲወቅሰኝ እንዴት እችላለሁ? ጌሪ ምላሽ ሰጠ። ጌሪ መንፈስ ቅዱስ አይኮንንህም ብዬ ብነግርህስ ስል ጠየቅኩ። መንፈስ ቅዱስ አይደለም። ጌሪ የተገረመ መስሎ ነበር። አዎ ሰምተኸኛል አልኩት። መንፈስ ቅዱስ አይደለም። በመጀመሪያ የኃጢአተኛ ሐሳብን በቀላሉ መቀበል ኃጢአት አይደለም። ከሁሉም በላይ ግን እስከምትከፋፈልና የእግዚአብሔርን ጸጋ ማሰብ እንኳን እስከማትችል ድረስ መንፈስ ቅዱስ ስለ አደራረግህ ወይም አፈጻጸምህ ምንም አያደናቅፍህም። ሰይጣን ነው ትላለህ? ጌሪ ጠየቀ። ጌሪ በ30 ሰከንድ ውስጥ የምትደርሳቸውን መልእክቶች ስትጠራጠር አዲሱ ግምትህ እግዚአብሔር ሳይሆን ሰይጣን ነው መለስኩለት። ይህ አንድ ነገር ሊነግርህ ይገባል። መጽሐፍ ቅዱስ ጠላት ቀንና ሌሊት ይወቅሰናል፣ ዓላማውም ደስታችንን ሰርቆ እርካታን መግደል ነው ይላል። እያጋጠመህ ያለው ውግዘት እንጂ በመንፈስ መታመን አይደለም እላለሁ። ግን እግዚአብሔር ስለ ባህሪዬ ግድ የለውም? ጌሪ ግራ በመጋባት ጠየቀ። አዎ በእርግጥ እሱ ስለ ባህሪዬ ያስባል። ነገር ግን በሕይወትህ ላይ ለውጥ የሚያመጣው ስለ አዲሱ ልብህና አዲስ ፍላጎትህ በማሳመን እንጂ ፍርድን የምትጠብቅ ወንጀለኛ እንደሆንክ አድርጎ በወንጀል አይደለም። ታዲያ በሁለቱ መካከል ያለውን ልዩነት እንዴት ማወቅ እችላለሁ ሲል ጌሪ ጠየቀ። አሁንም ግራ ገባኝ፣ ግን አሁን ትንሽ የበለጠ ተስፋ ያለው ይመስላል። መንፈስ ቅዱስ ስለ በደልህ አይዘግብም፣ ኃጢአትህን ከእንግዲህ አያስብም አልኩት። በኃጢአት መዝገብህ በጣም ስትደበደብ ስትዘናጋና መስራት እስክትችል ድረስ እግዚአብሔር እንዳልሆነ ማወቅ አለብህ። እሱ በዚህ መንገድ አይሰራም። እሺ የምትለውን አይቻለሁ፣ ግን አንድ ምሳሌ ስጠኝ። አንድ ሴት የምመኝ ከሆነ መንፈስ ምን ምላሽ ይሰጣል ሲል ጌሪ ጠየቀ። ሐሳቡን ማግኘት ጀምሮ ነበር፣ ነገር ግን ተግባራዊ ምሳሌ ፈለገ። መንፈስ ቅዱስ ስለ አንተ ማንነት ከመንፈስ ጋር ይመሰክራል። በዚያ ሁኔታ ውስጥ እርሱ አጽናኝህና አማካሪህ ነው። እሱ እንዲህ ይላል፣ ጌሪ ከዚህ ሐሳብ ትሻላለህ። ያ የፍትወት ሐሳብ ከአንተ በታች ነው እና አንተ ከሱ በላይ ነህ። ተነስተህ ከእኔ ጋር ተቀምጠሃል። ያ በጭራሽ ሙሉ አያደርግህም። ለዛ ሐሳብ ሞተሃል እና ለእኔ ሕያው ነህ። የተፈጠርከው ለበለጠ ነገር ነው። ስለዚህ ዓይንህን በእኔ ላይ አድርግና በእውነተኛ እርካታ ተደሰት። ጌሪ ይህ መንፈስ ከሆነ በማዳምጠው ነገሩ ሩቅ ሄጃለሁ አለ። በትክክል አልኩት። አሁን ስለ ራስህ ያለውን እውነት አምነህ በጠላት ውንጀላ ሳታስብ ዓይንህን በኢየሱስ ላይ ማድረግ ትችላለህ። ይህ ከየትኛውም አስከፊ ውስጣዊ እይታ ካደረገው በላይ ለአንተ አመለካከትና ተግባር የበለጠ ይጠቅማል። የመንፈስ ቅዱስ እምነት በክርስቶስ ውስጥ ያለው አጠቃላይ ይቅርታ ለመንፈስ ቅዱስ እምነት ምን ማለት ነው? ደግሞ እግዚአብሔር ኃጢአትህን ከእንግዲህ አያስብም ዕብራውያን 10 ከቁጥር 17 ደግሞ መንፈስ ቅዱስ ራሱ ኃጢአትህን አያስብም ይላል
ታዲያ እርሱ በማያስታውሰው ነገር ለምን ይወቅስሃል? እርሱ በማይመዘግብበትና በአንተ ላይ ፈጽሞ የማይዘው ነገር ለምን ይወቅስሃል? ቀላል አላደረገም። እውነት መንፈስ ቅዱስ ከአማኝ ጋር ያለውን ግንኙነት ለመግለጽ ወንጀለኛ የሚለው ቃል በጭራሽ ጥቅም ላይ አይውልም። እኛ ሰዎች በተለምዶ ወንጀለኛ የሚለውን ቃል የምንጠቀመው ወንጀለኛን ማለትም ችሎት ላይ ለነበረና ለተፈረደበት ሰው ነው። በመቀጠል ቅጣትን ይጠብቃል። ይህ መንፈስ ቅዱስ እንደ እግዚአብሔር ልጆች ከእኛ ጋር እንዴት እንደሚዛመድ አይገልጽም። አይደለም። ፍርድ የሚለው ሐሳብ በማያምኑት ሕይወት ውስጥ ለሚሠራው የመንፈስ ሥራ ብቻ የተዘጋጀ ነው። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለመሄድ ከዚህም በኋላ ስለማታዩኝ ነው ይላል ዮሐንስ 16 ከቁጥር 8 እስከ 10። መንፈስ ቅዱስ በኢየሱስ ስለማያምን ዓለምን ይወቅሳል። ስለዚህ መንፈስ ቅዱስ አማኞችን የሚወቅስ ካልሆነ ታዲያ እንዴት ከእናንተ ጋር ይዛመዳል? መንፈስ ቅዱስ መካሪ፣ አጽናኝህና ወደ እውነት ሁሉ መሪህ ነው። ዮሐንስ 16 ቁጥር 13። እርሱ እንደ ወንጀለኛ አይቆጥርህም። እርሱ እንደ እግዚአብሔር ልጅ ስለ እውነተኛ ጥሪ ብቻ ይመሰክራል። ሮሜ 8 ቁጥር 16። አሁን ስለ ባህሪህና ሌሎችን እንዴት እንደምትይዝ ያሳስበዋል። ነገር ግን የእሱ ዘዴ ከዚህ በፊት ካጋጠመው ከማንኛውም ነገር የተለየ ነው። እርሱ ለወደፊት እያሰለጠነህ ነው። ስላለፈው አይቀጣህም። ከኃጢአት በላይ እንደሆንክ ኃጢአት ከስርህ እንዳለና ለኃጢአት እንዳልተፈጠርክ ያስታውስሃል። እርሱ ስለ ኃጢአትህ እየወቀሰህ አይደለም፣ ስለ ጽድቅህ ያሳምንሃል። ድርብ ንግግር አቁም። ስለ ይቅርታችን የሚደረጉትን ድርብ ንግግሮች ሁሉ ማቆም አለብን። አብ፣ ወልድና መንፈስ ቅዱስ ኃጢአታችን እንደጠፋ ይስማማሉ። ይህ እኛ ስንወድቅ እግዚአብሔር እንዴት እንደሚይዝ ላይ ቀጥተኛ ተጽዕኖ አለው። እግዚአብሔር ጥፋታችንን ይዞ አያሳፍረንም፣ ወይም ባህሪያችንን እንድንቀይር አያሳፍረንም። ይልቁንም መንፈሱ ወደ አዲሱ ልባችን እንድንመለከትና በእርሱ ውስጥ ያለን አዲስ ማንነታችንን በማሳየት ከውስጥ ያነሳሳናል። እኛ አማኞች ምንም ብንሆን ሙሉ በሙሉ ይቅር የተባለን ሰዎች መሆናችንን ወደ ግልጽ ቀጥተኛ እውነት እንያዝ። ያነሰ ማመን የኢየሱስን ደም በብሉይ ኪዳን ከፈሰሰው የእንስሳት ደም ጋር ለማመሳሰል ነው። በጣም ጥሩ ነገር እንዳለን ከጣራ በላይ መጮህ እንጀምር። ከየትኛውም የዓለም ሃይማኖት የተሻለ ነገር አለን። በእግዚአብሔር ፊት ፍጹም ይቅርታ፣ ፍጹም መንጻትና ፍጹም አቋም አለን። እንዲህ አይነቱ የማይታመን ጸጋ የሚገኘው በኢየሱስ ብቻ ነው። እኛም በስሙ ልንመካበት እንችላለን። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አንደኛ ዮሐንስ 2 ከቁጥር 12